what's up my family? What's good? እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በሚገርም በአዲስ ስራ ተመልሻለሁ። አይኖ ጠፍቻለሁ። አንድ ወር አካባቢ ነው። በጣም ቦሪንግ ነበር። የሆነ ፐርሰናል በሆነ ምክንያት መገኘት አልቻልኩም ነበር። አሁን በሚገርም ስራዎች ይሄን ሰሞን ቀውጢ ይሄን ወር ነው ይሄን ሰሞን ብቻ በጣም እንትን እያለኝ ነበር። ተመልሻናል ማለት ነው። ይሄን ሰሞን ቀውጢ ሲያረገው የነበረውን ስራ ይዘንላችሁ ተመልሰናል። ይሄው እንግዲህ ስቱዲዮአችንም እንግዲህ እንደምታያት ተቀይራለች። እቲ ቴምፖራሪ ስቱዲዮአችን ነች፣ ጊዜያዊ ስቱዲዮአችን ነች። እንግዲህ እዚህ ያለው ነገር እስኪስተካከል እዚህ ባለው ነገር እንቀጥላለን ማለት ነው። መቼም ቢሆን ተስፋ አንቆርጥም የሚለውን ያዙልኝ ማለት ነው። ዛሬም በሚገርም ሁለት ስራዎች ተመልሼላችሁ መጥቻለሁ። 4 እና 9 የሚገርም ስራ በቃ የሚገርም ፐርፎርማንስ። እንግዲህ በረከት ሳይፈር አፔክስ በቮሊዩም 3 መቶልናል ማለት ነው። የሚገራርሙ እነ ንቁባይ ምናምን ያሳተፈ ራፕ ነው። እነ ኢፍ ያሉ የሚገርም ስራ ነው ማለት ነው ይዤላችሁ የመጣው። እስከ መጨረሻው አብራችሁን ቆዩ። ይሄን ፋሚሊ ሰብስክራይብ ያላረገ ሰብስክራይብ በተናል ጫናችሁ፣ ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ጦልኝ ማለት ነው። ከወደዳችሁ ላይክ ሼር በማድረግ ለብዙ ሰው እንዲደርስ አድርጉልኝ ማለት ነው። በዚህ አጋጣሚ 12000 ቪው ደርስ ላይ ነው በእናንተ ምክንያት ነው። በጣም አድርጌ አመሰግናለሁ ማለት ነው። የሚገርም ፍቅር እያሳያችሁኝ ነው። ቀጥታ ወደ ቪዲዮአችን እንገባለታለን። ኮሜንትም አይለየንም፣ ሬቲንግን በተመሳሳይ መልእክታቸውን በደንብ አንደርስታንድ ለማድረግ እንሞክራለን ማለት ነው። ቀጥታ ወደ ቪዲዮ ቢታቸው አንደኛ ፋውሌን በስድስት ነዝግታ ጠላቴ ወጋ 4 እና 9 ከዚህ በፊትም ሰርቼባቸው ነበርና የሚገርም ፓፈር ጀማ ነው። ጠላቶቻቸውን እንግዲህ ትወጋለህ ማለት ነው። 4 እና 9 አልተቻሉም። በቃ ሰፈራቸውን አባኪያ ማንንም ነው የማይሰሙት። እቺ ጀለስን የምትመቸኝ ሌላ ነገሯ ድምጿ በጣም በቃ የሆነ የድሪል ድምጽ ነው ያላት። የሆነ ወፍራም የሆነ አስቦካው የሆነ ድምጽ ነው ያላት። አንደኛ ነው። እስካሁን እስካየናቸው እንግዲህ ቪዲዮአቸውም እነሱ ቢታቸውም አሁን ግጥማቸውም አንደኛ ነው። እንደውም የሚገርም ዘፈን በይሄን ሰሞን በጣም ብዙ ቪው ያገኘ ዘፈን ነው። እስቲ እንጨርሰው። ለማንኛውም ወንድ ልጅ አይወድም ቺቻት ሳገኘው የሚሰማው ገንሻት ኤሞን ኒጌል ሻት አይወጣም ከገባበት እሳት አትወጣም ከገባበት እሳት። ፒስቶላም አለች እንግዲህ ያማን ይተኮስባል። አናቱ ሾታት ገንሻት እኔ መጥቼ መደፋ ስራው ራስታ ባቢላ አይሰጡኝ እኔ ፋታ ለቁሙ ደስታ እንደምሸደም እንደምስብም ቃታ ያቁኛል ግን ያልረታ ሲያቁመን ቀጥላል ይወት ጥሎኛል ባሳቡ ደጋግሞ ጠላ ወድቄያል ወድቅም ቢቆረጥም አንገቴ ማን ይህ ምን አይነት ማስፈራሪያ ነው? ተለያላችሁ የሚገርም ነው። ይህን ሰሞን በቃ ፒፕል እያለው ስለሆነ ራፑን የሚገርም የጸብ ፍልሚያ ቦታ አድርገውታል ማለት ነው። የሚገራርሙ ዘፈኖች እየተለቀቁ ነው። ከነዚህ ውስጥም አንደኛው ይሄ ነው። የሚገርም ነው። ግን ዛቻቸው ተመችቶኛል። መቼም ተስፋ አንቆርጥ ሁሉ ከብኛል ምላሹ በአካል ግን ሳገኘው ይክሰስናል ምላሹ አይቀርም ይሆናል ቀን ያኔ ተመርኩ ይጠይቃል ይቅርታ መለስ ጋንሻት ሻስቻ ተጋበይ ጓደኞቼንም ሃይ በይ ቴዲዮ ቴዲዮ አባባለች። ጓደኞቼንም ሃይ በይ አይታፈስ መላከ መሬት ላይ ጀማውን አፍታች መላከ ላይ ከላይ ይወረድልሻ ብቶኝ ማላይ ገባውን ዱርዬ ብሎ
ብሎሃል ጀለስ ወክዬ የመጣው ራስታፈሪ Rest in peace ሳይለስ Rest in peace ራስታፋሪያን ተኩሶ እሱ በድንገት መሰለው ጀማው ሚኮሸት ሃሃ ብቻ ታስቀኝ ይሄኩ 4 እና 9 ኔገ 4 እና 9 ይሄኮ 4 እና 9 ምንም ቢመጣ ፈነዳም ይሄ 4 እና 9 እንግዲህ እምቢ ካልክ መስመር ካለፍክ ትወጋለህ። መጀመሪያ እንዳስጠነቀቁ አንገታቸውን ቢቆረጥም ተስፋ አንቆርጥም እያሉ ነው። ካላየና ምንም ትላለህ። ብቻ የሚገርም ነው። ከቤታቸው ጋር ምናምን አንደኛ ሄዷል። ፓፐሩ ጀማ አልተቻለም። ባለፈው ህይወቴ ብያለው ዋጓን እናገርመቻለሁ ባይሆንም ባድማን እያለ ድሮችና ደምማን ከኛ ሰምቶ ኔገ ፊቸሪንጉን ሰምታችሁታል። አሚጋል ከኛ ሰምቶ ነው ዋጓን እና አስጨነቀን ዋጓን እያለ ዱነጉ ጀማ እንግዲህ አልተቻለም። ብሶታቸውን እንግዲህ እየገለጹልን ነው ማለት ነው። እስቲ ይሾፈለን ያ ደምቱንም ከያዝኩ እናቱ ጋር ይታዘን አስላሽ ያ ፋቷን ልቀጥል ብር ኢማሚ ፋዳ ዋንሻት ሺያ ባድማን ዱሻት ይለኛል ኢማሚ ማንንም አልሰማም አሳድጎኛል አርጎ ገዳይ ኪለማን ያ ያውሳይ ነገ 4 እና 9 እንግዲህ ይህንን ብለዋል። በጣም የሆነ ከባድ ማስፈራሪያ ምናምን የተገለጠበት ዘፈን ነው። እንግዲህ ከከባድ ማስፈራሪያ ጋር ከከባድ ቁጣ ጋር እንግዲህ 4 እና 9 ውስጥ ተመልሷል ማለት ነው። የሚገርም ነው። ይዘው ሲያስጨንቀው የነበረው ዘፈን ነው። በጣም 700,000 ቪው አይ ቲንክ እኔ እስከሰራ ድረስ 700,000 ቪው አካባቢ ነበረ። የሚገርም ፐርፎርማንስ ነው። ፍሎዋቸው ምናምን አንደኛ ነው። ተቀያየሩበት መንገዱ ሁሉም ነገር ፒሳይ ነው። ለዚህ ዘፈን ሬቲንግ 10 ሰጥተነዋል ማለት ነው። ከዘፈናቸው ከግጥማቸው እና ከወኔያቸውም ጭምር ወኔያቸው የሚያስደንቅ ነው እና በቃ የወንድ ወኔ ስለ ያው በተግባር እንግዲህ እነሱ ያውቁታል። ግን የሚገርም ነው ዘፈናቸው ላይ ያሳዩን ነገር ማለት ነው። የእናንተ እስቲ ሀሳባችሁን ኮመንት ላይ ንገሩኝ። ኮመንታችሁ ያው እየደረሰኝ ነው በተወሰነ መልኩ ያው ለብዛትም ባይሆንም እየደረሰኝ ነው። በረከት አፔክስ ሳይፈር አፔክስ ደግሞ ምን እንደሚል እስቲ እንስማው። በድሮ ነገር አልቆ ቮሊዩም ንቁባይ ስሪላስ ሲጄ ኢፌ ሰያ ፖሊ እሺ ልጀምር ነገር በቃል ልሰድር ጎራዬን ላጠናክር ካለኝ ከማውቀው ላይም ልዘክር ሰላማዊት ቀዳማዊት ኢትዮጵያዊት ወጣት ጥሩ ትውፊት ይዛ መታማረባት የበኩር ትውልድ ብሪ ሟሰው ውሉ ግልጽ ነው ስሜት አይሻም ደፍም ሳሚ ማግደው የደም ስር ሀረግ ድል አንድነት ላገሩ ነው ሁሉም ስራ ላይ ፍሉ ያደርጋል። እናቴን እቺ ደግሞ መክሮ የሆነ ደስ ምክሯ ራሱ የሆነ ፊት የሚያደርግ ነው። ወጣቱን የሚያበረታታ ነው። እስቲ ለማንኛውም ፍቅር ነው ስማ ልቀጥል ነገር በሆነ ልሰድር ስለጠላው ተግባሩን ዛሬ ልቀምር የአገር ጥበብ ለሚገኘው ለማያበቅለው ዘር አርጉለትና ሼር በሉትም አልካፈር በብርቱ ቃላት መልእክቴን ስናገር ስራ እንጂ ጦርነት አልፈልግም በፈተናም ብለን ድክም ስራ እንጂ ጦርነት አንፈልግም በሀገር ኒገ ይሄንን ያልኩት። አንዳንድ ደግሞ ንቁባይ ጋር አብሮ ኮላቦር የሚሰሩ ልጆች የሚረጡት ኢነርጂ በቃ ፖዚቲቭ የሆነ ኢነርጂ ነው። አብረን እንስራ አብረን እንደግ ስለ ያለው ነገር በጣም ፊት ያደርጋል ከጊዜው ጋር። አሁን ያሉት ራፐሮች ያው እንደምታዩ ከጸብ ጋር ነው እና እነዚህ ልጆች ከእንስራ ከእንለወጥ ጋር ብቻ ከብዙ ነገር ጋር ሲመጡ ኢትስ በጣም ደስ ይላል። እንዲህ ደግሞ በራፕ ነው። አሁን ኦልሬዲ ዘመኑ የራፕ ነው። እንደዚህ ደግሞ ሲሆን ጉድ። እስቲ እንቀጥል።
የአስርተ ዓመታቶች ትምህርት ምን ላይ ጥቅም ለሰው ንብረት አልፎካከርም መላመቶ አልደረደርም ፈጠራና ችሎታ ላይ አልደራደርም ዓለም መረዳት ያልቻልኩት የዘንድሮ ማነቃቂ መንገድ ከፋት ነው ሲባል ለየቀን ሀገር አስጨናቂ ሳይነኩት ይጮሃል አመል ያወጣል ተጨቃጫቂ ከኛም ተቃራኒ ሙፈር ያልቀምበር ጋር ወደሰደ ኒገ አይሆነ አገባባቸው ራሱ በጣም የሚገርም ነው የሆነ አንዱ ለአንዱ ሰያ ሲጄ ነች እስቲ በጣም ጎበዝ ሳይኖር ሰዓሊው ላይ ሰድር ለማለም በሰማይ ህልም እንጀራ ወተቷን ማለ ሆነና ኑሯችን ውሸት አድርባ ያስመሰል የልቤን ስሜት አውጥቼ ጥሪ ቃሌን ባሰማራ ሜዳ ዱሩ ሞልቶ ፈሱ ወንዙ ቦታ የማይበቃ ሁሉንም ቢያወሩ ከልብ ሆድ ባዶ ይቀራል ሁሉንም ቢያወሩት ሆድ ባዶ ይቀራል የዘፈና ምሳሌያዊ ንግግር ነው የሚባለው እሱን የሚያጠቃልል ነው ግን ባጭሩ በጣም የሚገርም ለወጣቱ ትውልድ ጆሮ ላለው ለሚሰማ ሰው የሚገርም መልእክት ነው ደግሞ የሰያ ድምጽ አንደኛ ማን ዘሉኒ ወቴ ዜማዬ ናገራል እንደራሽ ባይታጋይ ለወገን አገልጋይ በልጅነት ታጭቼ ለጥበብ ሞገድ ተጋዳይ እቅጭቅጭ እውነቷን ሀላል ነው በአደባባይ ሆዴን ለመሙላት ብዬ ጭራሽ አልሆንም አስመሳይ ሆዴን ለመሙላት ብዬ ጭራሽ አልሆንም አስመሳይ ኒገ ወጣቱ ምን አይነት ስለ ራፐሩ የሚገርም ደረጃ ላይ ነው ያለው ስለ ኮላቦሬሽን ምናምን በጣም ጥሩ ስራዎችን እየሰሩልን ይገኛሉ ማለት ነው እንግዲህ ጆሮ ሰምተን ወደ ተግባር ደግሞ መቀየር የኛ ስራ ይሆናል ማለት ነው እነሱ በዘፈን ምናምን እያደረጉ ጥሩ ኢነርጂ ሞቲቬሽን የሚያደርጉ ነገሮች ሪዝን የሚሰጡ ነገሮች እንግዲህ በዘፈናቸው ሚክስ አድርገው ለኛ እያቀረቡልን ነው ጆሮ ያለው ሰምቶ ይጠቀማል አለዋቂ ሳሚ ነፍት ይለቀልቃል እንዳልገባ ሆኖ ድግ ይጠይቃል ዝገትማ ዝገን ብዙ አሳልፈናል አሁንማ እንደዚህ ምን ያደርግልናል ዝገትማ ዝገን ብዙ አሳልፈናል ይሄ የዱርዬው መታሚው ነው በቃ ዝገት ምናምን አለውና ድሮ የሚታማበት አሁን ግን በቃ እንደዚህ አይነት ሁኔታ ላይ ደግሞ ሆኖ ሲገኝ ያስተያየዋል እና የሚገርም ነው ዝገት ምንም አይጠቅምና ተፍ ብሎ መላውን በጊዜ መያዝ ነው ይፌ ተጠራርተን መጣን ያራዳ ልጆች እንደገና ለተመካሪ ያለና ካፍለኛ ማና with the illest in the scene ከላይ ወጥተው ሲደናበሩ ሲነቃቀፉ እኛ ለካ ወተናል ከመንበሩ ከጀንበር የባሰ ጥራት የሚበላ ከቁርስ እስከ ራት እንቁ ይዘመተናል ጥበብንም ልናቆራት ደመናንም ቀዶ ሲያልፍ የለበትም አንድ ፍራት ሀገሩንም ካባለ ያለብስ በግርማ ሞገሱ ኩራት ከላይ ናቸው ሲሉ ከስሩ መተን ገና ከስር ናቸው ሲሉ ደግሞ ከላይም ወተን ወንበር ከስር ናቸው ሲሉ ከላይ ወተን ምናምን ብቻ ከተማ የሆነ አንዴ ባንዴ ለሚያዝ ይከብዳል ግን አንደኛ ነው በቃ ከላይም ሰው ከፍ ለማለት ምን ጊዜ ዝቅ ማለት አለበት ሁሌ ፐርፌክሽን አንጠብቅም እንግዲህ በኤክስፒሪየንስ ሁሉም ነገር የሚሻሻል ይመስለኛል እና እሱ ነው ያለው ይፌ ተጠራርተን ደግሞ ፀሐይዋን ሞቀ ጠላቶችንም አሳቅን ተመልሰናል ስቀ so better not test us this ain't a movie how we the realest ain't no competition but you can't beat us you just wasting your time trying to beat us damn And now you about to witness the best in the business Gonna be tuning this some more I wrote it on my hit list I'm about to work out And I don't play by my fitness Let rapper bicha እናክማችሁ ከዚህ sickness rapper bicha እናክማችሁ ከዚህ sickness nigga ይሄ አሁን ቀጥታ ወደ ማን ነው የሚሄደው ሁለት ራፐሮች ብቻ እናከማቸው እዚህ ሲክነት ኒገ ምን ለማለት ነው እኛ የለንበት ማቀው ነገር የለም ከደመኑ ጽዩ ነኝ ግን የሚገርም ነው I reach for the stars, know that I stay anonymous, writing these bars. Now you salty cause your favorite rapper might be a fraud. Hizzy almatam na better just to come this far. It's only right to invite the apex, the predator. You know that he's better than every competitor. Buzu se takaru dagmo azat wandakaru. For the paparazzi fellas, get this to your editor. Take time to decipher the rhymes on a cipher. Man know yet the shallow than the ones that you hype up. Gizo takayirwal nakabalwal, night time's up. Cypher yinagar yeni to get your bars up. ልቤ ነው ገራገር አይደፍርም አውቴ ውስጥ መናገር ሁሌ ቋሚ ቀርበና ፈራይደል ተደጋፊ ማገር ቢሉኝ ነገር አልወድም ይሻላል ይህ ልጅ ደግሞ በቃ የሚናገራቸው ቃላቶች የሆነ ቶሎ እንትን ለማለት ለመያዝ ካልሞከራቸው ጠቅ ነው የሚያደርጋል
ቢቀርለን ያለው ቢሻግት ሞቆ መበላቱ ላይ ሞቶ ማይጎደው ከንቱሱማ ቢኖር ማይበጀው እንዳንተ አይነት የሞኛ ይመሮ ነው ማገዶ የሚፈጀው ቢለኝ ባላይ ብዬ ሳየው ሐሳቤ ሊያስረጀው ልቤ ወደፊት ይላል እሳት ለኩስ አቀጣጠል ፍጀው እሰይ አበጀው ለምን ብያስብ ነበር ድሮ አሁን አረጀ ውጤቱን ሳላገኝ መስሎት ልቤ የተመቸው ገብሰን እንደማመስ እንደመቁላት የሰለቸው አንፍሮ ቀቅሎ በሱ ቤት ወቅሮ መርምሮ ውስጥ ውስጡን በርብሮ ጎልጉሎ ሊጥ ላይ ነበር ስሎ ገሎ ካኔ ጎርሶ ካኔ ውሎ ካኔ ፍቅር አይወጡ ያለኝ አንድ ጸባይ ወም ያላንቀላፋም እንዲያም አልችልም ደርሶ መናይል ወዴ ማላደር ይችላልው ምን ቢረበም ምን ቢጠማኝ መስሎ መኖር ማላደር ምን ቢረበም ምን ቢጠማኝ ንገ እቺራሱ የሆነ ሴክ አርጊያት ነው ማን በቃ አሁን ያለንበት ሁኔታ kind of word በጣም ከባድ ነው አንዳንድ ነገሮችን አስተያየት ለመስጠት ይከብዳል ብቻ ያው ለራፐሮቻችንን እያመሰገንን ከእንደዚህ አይነት ሀሳብ እንድንወጣ ለሚያደርጉት ጥረት እነሱን እያመሰገንን ያው ሞቲቬሽናል ስፒከር በሏቸው ሆነዋል ኦልሬዲ ግን አንዳንድ እነዚህ ፖዚቲቭ ኢነርጂ ደግሞ ሪሊስ ያደርጉት ደስ ይላል ብቻ ከወጣቱ እንደዚህ አይነት ነገር መስማት እንጂ ማስመሰሉን ጭራሽ አረካኝ ብር ሲያምጥ ለመናገር ማለድም እድል ሲያርጣለኝ ዙሮ ሆይ አልወለድም ቃል ሳይወጣ ሲፈነዳ እንዳለ ስርሳት ያቃጥላል እኔ ባርዛጎ ያለ ስለጥልፎ ሆይ የሚያዘንብልኝ የሰማይ አጥናፉ ሲረግድ እንደመናኝ ቅኔ ሲወርድ ካፉ ቃል ቢያጣ ገረፈ እራሱን ጅራፉ ሰምተው ሲይዛቸው በቃል ቅኔ ቁጣና አርነት ማያውቀው አፋቸው የህፃን አሉኝ አስደግሞ ነው እያጨሰጣን የታዘዙለታል ብሔር ዘቡል ሸጣን ተዋት ኮነኑ ተዋቱኑ ሀጣን እኔን መሆን ብቻ ሊያስደግም ነበረ እሱ ራሱ ሰይጣን እኔን መሆን ብቻ ሊያስደግም ነበረ እሱ ራሱ ሰይጣን ዋው ንቅ ምን አይነት ኮንፊደንስ ነው ንቁ ባይ ትለያለች እሷ በቃ የዘፈኖቿ ራሱ ጋር ያያችሁ ሆነ አይገባችሁም ገና ዲፕሊ ካልገባችሁ በስተቀር እሷ ዘፈን ሆነ በራሷ ሆነ ምድር በሉ በቃ በራሱ ዛቢያ ነው የሚሽከረከረውና ያስደግም ነበር በቃ ሰይጣን ራሱ ነው መሆን ቢችል ማንገ ከባድ ነው ነገር ምጅ ቃል ሰድሮም ተኩሶ ታያቅም ፍላጻ ወድሮም አልወለደኝ ቄሳር ባልነግስ ከድሮም ራሴን ገነቦ ባመታት እንደሮም በሳት ተፈተንኩኝ ወርቅ ነው እንድባል ግን እኔ የሆንኩኝ እሳቱ ነበልባል እንደውም አይደለውም እሳት አይደለው ነበልባል እሳቱ ራሱ ስሙን አስቀይሮ ንቁ ባይ ነው ይባል ይገ እሳቱ ራሱ ስሙን አስቀይሮ ንቁ ባይ ነው ይባል ንገ በራሷ ዛቢያ ነች ማለት ይሄንን ነው በቃ ያው ኮንፊደንሷ ምናምን አንደኛ ነው ለራስ ያላት ግምት ይመቻት ያራዳልኝ የሚገርም ነው ግን ያስተላለፉት መልእክትም በዛው ልክ እንኳንስ ቀን ወጥቶ ገና ሳትል ፀሐይ ከሰማይ ርቃ ያዩ ነበር ድሮም ለይቶ ከድባሩ በሌሊት ጨረቃ ምነው ከመምጣት እየበላይ ነኝ ሳልል ቁጣው ፈረጠመ የላኩብኝ ገዳይ ጽሁፌ ነው እንጂ ቅንድብ ያልገጠመ የለውም ጥበብ ጣታቸው ያበዛሉ ግን ጫጫታ መብረቅ ነን ይላሉ አዎ እሳት የሌለው ብልጭታ ሲነግሯቸው ደግሞ አይሰሙ ይላሉ የለንም ማቻ ድሮም ለጥጋበኛ ሰው ይመስላሉ ሁሉ ቀልዛቻ የቤት ልጅ ሳያቸው ደግሞ ይመስላሉ እንዳደገኛ የእነሱ ጭብጨባ ሙቀት አንዴ ነው እንደ ሰርገኛ Cypher Apex Volume 3 ከዚህ በኋላ ስለ ሁለት ራፐሮች ብቻ እናወራም Volume 3 ከዚህ በኋላ ስለ ሁለት ራፐሮች ብቻ አናወራም ንቁ ባይ በጣም የሚገርም ራፐሮችን ኮላቦሬት እያደረገ የሚገርም ስራ እያሰራልን ይገኛል ማለት ነው ሌላም ራፐሮች እየወጡ ነው ማለት ነው ከንቁ ባይ ጋር እየሰሩ ምናናን ማናቃቸው ራፐሮች ራሱ ኦሬዲ አሁን እነዚህ ሳይሆን ማናቃቸው ራፐሮች ራሱ እየመጡ ኮላቦሬት አድርገው ጥሩ ስራ እያሳዩ ይገኛሉ የሚገርም ፐርፎርማንስ ያላቸው ማውጣት ያቃታቸው ብዙ ራፐሮች አሉ እና እነሱን ይዞ እየመጣ እያሳየን ነው ማለት ነው ከዚህ በኋላ ስለ ሁለት ራፐሮች ብቻ እናወራም ገባችሁ የሚገራርሙ ራፐሮች አሉ እንግዲህ የሰማነው ራፕስ በጣም አሜዚንግ ጉድ የሆነ ቪዲዮ ላይ ብቻ ትንሽ ሳቢ ነገር አይደለም ብቻ ያየነው የሰማነው ራፕስ በጣም የሚገርም ራፐር ማለት ነው ለዚህ ዘፈን 9 ሰጥቻለሁ የእናንተን ሬቲንግ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው የዛሬ ቪዲዮአችን ይሄን ይመስል ነበር ከዚህ በኋላ ላለመጥፋት እሞክራለሁ አሩን እስካሁን ችግሩ አልተፈታም ያው ቃል መግባታችንም ነገር ግን እንደዚህኛው ሰሞን እንግዲህ የቻልኩትንም እንደምዬ ላለመጥፋት እሞክራለሁ ማለት ነው ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው ኔክስት በሌላ ቪዲዮ እስከምንገናኝ
ፒስ አውት ይመቻችሁ።